ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች ከበጸሎት ሀብታሙ ኦፊሻል የዜና ሰዓታችን ላይ ደርሳችኋል። በዛሬው የዜና ሰዓታችን እንደተለመደው በርከት ያሉ የዝውውር ዜናዎችን ከየአቅጣጫው ሰብሰብ አድርገን ይዘን መተናል። አርሰናል፣ ሊቨርፑል እንዲሁም እነ ቼልሲን የሚተመለከቱ ማንቸስተር ዩናይትድንም የተመለከቱ ዜናዎች የዝውውር ዜናዎችን በሰፊው ይዘን መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አረጋግጡ። በዛሬው ዜና ላይ ሰፋ ያሉ ሀሳቦችን የምናነሳ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ ግብዣችን ነው። የዜና ሰዓታችንን ላይክ አድርጋችሁ እንድትጀምሩት ከወዲሁ ለመጠየቅ እንወዳለን። ከበጸሎት ሀብታሙ ኦፊሻል የዜና ሰዓታችን ነው ጀምሯል። በቅድሚያ በዋና ዋና የምንመለከታቸውን ተጫዋቾች ልጥቀስላችሁ። እነ ክርስቲያን ሮሜሮን የተመለከተ የቶትንሃሙን ተከላካይ የተመለከተ ዜና ይዘናል። እንደዚሁም አርሰናል አዲስ አጥቂና ተከላካይ ለማስፈረም በገበያው ላይ እየተንቀሳቀሰ ይገኛል። እሱንም ወደ እናንተ የምናደርስ ይሆናል። የመርሲሳይዱ ክለብ ሊቨርፑል አጥቂ ለማስፈረም እንዲሁ እንቅስቃሴ ላይ ነው። እሱንም ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድ ተጫዋቾቹን ለመሸጥ እንዲሁ ወደ ገበያው ለመውጣት እያሰበ ነው። ይህንንም ወደ እናንተ የምናደርሰው ሌላኛው ጉዳያችን ነው። ቼልሲ በርካታ ተጫዋቾችን ለመሸጥ እንደዚሁም ሌሎች ተጫዋቾችንም ቡድኑን ለማጠናከር ለመግዛት ገበያው ላይ እየተንቀሳቀሰ ይገኛል። አብራችሁን የምትቆዩ ከሆነ ሁሉንም ዜናዎች ወደ እናንተ የምናደርስ ይሆናል። በቅድሚያ ከነጭ ለባሾቹ ቶትንሃም ሆትስፐሮች ቤት የተሰሙ ዜናዎችን እንመልከት። ቶትንሃም ሆትስፐር አርጀንቲናዊውን የመሃል ተከላካይ ክርስቲያን ሮሜሮን ለመልቀቅ ከጫፍ እየደረሰ እንደሆነ በርካታ የዜና ዘገባዎች እያመላከቱ ይገኛሉ። የቶትንሃሙ ካፒቴንና አርጀንቲናዊ ተከላካይ ክርስቲያን ሮሜሮ ክለቡን ለመልቀቅ ሙሉ በሙሉ መወሰኑ ታውቋል። ቶትንሃም በክረምቱ ቫን ሄክን ማስፈረሙ እንዲሁም እነ ማርኮ ሴኔሲን ማስፈረማቸውን ተከትሎ ሮሜሮን ለመሸጥ ስምምነት ላይ እንደደረሰ ዘጋቢዎች በርካታ ጋዜጠኞች እየዘገቡ ይገኛሉ። የጣሊያን ሻምፒዮን የሆነው ኢንተር ሚላን ከተጫዋቹ ጋር ወይም ከቶትንሃም ሆትስፐር ጋር በ40 ሚሊዮን ዩሮ ወይም ደግሞ በ35 ሚሊዮን ቋሚ ክፍያና እየታየ በሚጨመር 5 ሚሊዮን ዩሮ አካባቢ መሰረታዊ ስምምነት ላይ ለመድረስ እየሰራ መሆኑን ያሆ ስፖርት ይዞት በወጣው መረጃ ላይ ለመመልከት ችያለው። ነገር ግን ሌሎች ዘገባዎች እንደሚያመላክቱት ከሆነ ተጫዋቹ ለባርሰሎና ፍጹም ቅድሚያ መስጠት በመፈለጉ የባርሳን ጥያቄ እየጠበቀ ይገኛል የሚሉ ዜናዎችም ቀላል የሚባሉ አይደሉም። ባርሳ የመሃል ተከላካይ ያስፈልገዋል የሚሉ ዜናዎች በሰፊው ይወጡ ነበረ። አሁን ላይ ክርስቲያኖ ሮሜሮ ጋር ስሙ እየተያያዘ ይገኛል። ለፓው ኩባርሲ ጥሩ አጣማሪ እየፈለገ እንደሆነ የሚታወቅ ነው። ባርሰሎና ምናልባት ፓው ኩባርሲን የሚያጣምረው ተጫዋች አርጀንቲናዊው የተከላካይ ክርስቲያን ሮሜሮ ሊሆንበት የሚችልበት እድል እንዳለ ባርሳ ብሉግራናስ ይዞት በወጣው መረጃ ላይ ለመመልከት ችያለሁኝ። ከዛ ውጪ ያን ያህል የጠና ፉክክር ባይኖርም እነ ማንቸስተር ዩናይትድ፣ ቼልሲ፣ አርሰናልም ተጫዋቹን በቅርበት እየተከታተሉት እንደሆነ ሜትሮ ይዞት በወጣው መረጃ ላይ ለማየት ችያለሁኝ። ቶትንሃም ሆትስፐር ተከላካዩን ለመሸጥ እንዲሁ እንቅስቃሴ እያደረገ እንደሆነ ተመልክተናል ማለት ነው። በመቀጠል የምንመለከተው የመርሲሳይዱን ክለብ ሊቨርፑል ነው። ሊቨርፑል የአጥቂ መስመሩን ለማጠናከር አሁንም በገበያው ላይ የመስመር አጥቂ እየፈለገ ይገኛል። ቀዳሚ ተመራጭ ያደረገው ብራድሊ ባርኮላ ነው። ይህ ፈረንሳዊው የፒኤስጂ ተጫዋች የሆነው ብራድሊ ባርኮላ ወደ ሊቨርፑል የሚዘዋወርበት እድሎች እየሰፉ እየመጡ እንደሆነ ተመልክተናል። ባለፉት ቀናት ወይም ባለፉት ጊዜያት የፒኤስጂው የ23 ዓመት ፈረንሳዊ የክንፍ መስመር ኮከብ የሆነው ብራድሊ ባርኮላ ከፓሪስ ለመልቀቅ መወሰኑን ተከትሎ ወደ ሊቨርፑል ለመዘዋወር የቃላት ስምምነት መድረሱን እንዲሁም በቃል ደረጃ ከሊቨርፑል ጋር መስማማቱ ተዘግቧል። ተጫዋቹ ከሊቨርፑል አዲስ አሰልጣኝ ከሆኑት አንዶኒ ኢራዮላ ጋር አዎንታዊ ንግግር ማድረጉን ጎል.ኮም ይዞት በወጣው መረጃ ላይ ለመመልከት ችያለሁኝ። ብራድሊ ባርኮላ ፒኤስጂዎች እንዲለቁት ጥያቄ አቅርበዋል። መቀላቀል የሚፈልገውም ሊቨርፑልን ብቻ እንደሆነ እንዲሁ ጠቅሷል። ከዛ ውጪ ግን አርሰናልም እዚህ ዝውውር ላይ ያለ ያንንም አንስተን ለማለፍ ያክል ፒኤስጂ ለተጫዋቹ ከ120 እስከ 150 ሚሊዮን በላይ የሚገመት ከፍተኛ የሚባል ዋጋ እየጠየቀ ሲሆን አሰልጣኝ ሉዊስ ኤንሪኬ ተጫዋቹን ለመሸጥ ሙሉ ቁርጠኛ እንደሆኑ ገልጸዋል። ነገር ግን ለመልቀቅ ቢስማሙም የጠየቁት ዋጋ ከፍተኛ እንደሆነ ተጠቅሷል። አርሰናል ተጫዋቹን ለማስፈረም ቢያስብም አሁን ላይ ግን ትኩረቱን ሙሉ በሙሉ ወደ ሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር በማዞሩ ለሊቨርፑል መንገዱ ክፍት ማድረጉን ሜትሮ ይዞት በወጣው መረጃ ላይ ለመመልከት ችያለሁኝ።
ቀደም ሲልም በነበሩን የዜና ዘገባዎች የቪኒሺየስን ጉዳይ ወደ እናንተ ያደረስነው ነው። አርሰናል አሁንም በቪኒሺየስ ጉዳይ ላይ እየገፋበት መሆኑ ለሊቨርፑል ጥሩ እድል ይዞ መጥቷል ብራድሌ ባርኮላን ለማስፈረም የሚሉ በርካታ የዜና ዘገባዎች ይገኛሉ። ከዛ ውጪ የሰሜን ለንደኑን የአምናውን ሻምፒዮን አርሰናልን እናገኛለን። አርሰናል አዲስ ተከላካይ ፍለጋ ለዊሊያም ሳሊባ መጎዳቱን ተከትሎ አዲስ ተከላካይ ፍለጋ ገበያውን እየቃኘ ይገኛል። በቀደም የተሰማው ዜና ጆን ስቶንስን በነፃ ዝውውር ወደ ክለቡ ማምጣት ነበረ። አሁን ላይ እየተሰሙ ያሉ ዜናዎች ደግሞ ኤዝሪ ኮንሳን እንዲሁ አርሰናል እየተመለከተው እንደሆነ ተመልክተናል። ዊሊያም ሳሊባ በዓለም ዋንጫው ላይ በደረሰበት የጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ መረጋገጡን ተከትሎ አርሰናል በአስቸኳይ አዲስ የሴንተር ባክ ተጫዋች ለመግዛት ገበያ ላይ ወጥቷል። ከዚህም ውስጥ ኤዝሪ ኮንሳ አንደኛው ነው። በአሁኑ ሰዓት የአርሰናል ቁጥር 1 የተከላካይ ኢላማ የሆነው የአስቶን ቪላው የመሃል ሜዳ ተከላካይ የሆነው ኤዝሪ ኮንሳ መሆኑን ቢቢሲ ስፖርት ይዞት በወጣው መረጃ ላይ ለመመልከት ችያለሁ። መድፈኞቹ የተጫዋቹን ዝውውር ሁኔታ ለመጠየቅ ከአስቶን ቪላ ጋር ንግግር እንደጀመሩ እንዲሁ ቢቢሲ ስፖርት ይዞት በወጣው መረጃ ላይ ጠቅሷል። በሁለተኛ በአርሰናል ቤት ሌላ የሚገኘው የዝውውር ዜና ቪኒሺየስ ጁኒየርን ይመለከታል። የአምና የፕሪሚየር ሊግ ሻምፒዮን የሆኑት አርሰናሎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ እንደሆነ በርካታ ጋዜጠኞች ለመዘግበዋል። እነ ዴቪድ ኦርንስቴን፣ ፋብሪዚዮ ሮማኖ እንዲሁም እነ ዴይሊ ሜልን ይዘውት እንደወጡት መረጃ ከሆነ የአርሰናሉ አሰልጣኝ ሚኬል አርቴታ የሪያል ማድሪድን ኮከብ ቪኒሺየስ ጁኒየርን ወደ ለንደን ለማምጣት እጅግ ከፍተኛ ፍላጎት አሳይተዋል። ተጫዋቹ በሪያል ማድሪድ ካለው የኮንትራት ድርድር መቋረጥ ጋር ተያይዞ በቅድመ ውድድር ወይም ፕሪሲዝን ጨዋታዎችን ወይም ልምምዶች ላይ ያልተገኘ እንደሆነ አለመገኘቱም ተዘግቧል። አርሰናል ለተጫዋቹ ማድሪድ ሊጠይቀው የሚችለውን ገንዘብ ለመክፈል ዝግጁ እንደሆነ ዴይሊ ሜል ይዞት በወጣው መረጃ ላይ ለመመልከት ችያለሁኝ። ሆኖም ግን ተጫዋቹ በመጨረሻ ማድሪድ ለመቆየት ሊወስን እንደሚችል የሚጠቁሙ መረጃዎች በመውጣታቸው አርሰናል ፊቱን በድጋሚ ወደ ፈረንሳዩ ኮከብ ብራድሌ ባርኮላ ሊያዞር እንደሚችልም እንዲሁ ስካይ ስፖርት ይዞት በወጣው መረጃ ላይ ለመመልከት ችያለሁኝ። የመርሲሳይዱ ክለብ ሊቨርፑል በዝውውሩ እየገፋበት ነው በብራድሌ ባርኮላ ዝውውር። ነገር ግን አርሰናልም የቪኒ ጁኒየር የማይሳካ ከሆነ ወደ ባርኮላ ፉክክር እንደሚመለስ በርካታ የዜና አውታሮች እየዘገቡ ተመልክቻለሁኝ። በመጨረሻነት እንደ ማሳረጊያ የምንመለከተው የቀድሞው የሊቨርፑል የመሃል ሜዳ ሞተር የነበረው ጆርዳን ሄንደርሰን ነው። ጆርዳን ሄንደርሰን ወደ ቼልሲ ለመዘዋወር በንግግር ላይ መሆኑ ተሰምቷል። የቀድሞ የሊቨርፑል ካፒቴንና የአሁኑ የብሬንትፎርድ የ36 ዓመቱ እንግሊዛዊ አማካይ ጆርዳን ሄንደርሰን በአሁኑ ሰዓት ብሬንትፎርድን ለቆ ቼልሲን ለመቀላቀል በከፍተኛ ደረጃ የተደራደረ እንደሚገኝ ቢቢሲ ይዞት በወጣው መረጃ ላይ ተመልክቻለሁ። የዝውውር ሁኔታና ዋጋውም እንዲሁ ድርድር ላይ እንዳሉ ቼልሲና ብሬንትፎርዶች ተመልክተናል። ጆርዳን ሄንደርሰን ከብሬንትፎርድ ጋር ገና የ1 ዓመት ውል ቢቀረውም ክለቡ ለሰጠው ታላቅ አገልግሎት እውቅና ለመስጠት ሲል በነፃ ዝውውር ወደ ሌላ ክለብ እንዲሄድ ለመፍቀድ ተስማምቷል። በአሁኑ ሰዓት አዲሱ የቼልሲ አሰልጣኝ የሆኑት ዣቪ አሎንሶ የቡድናቸውን ወጣት ስብስብ ልምድ ባላቸው አንጋፋ ተጫዋቾች ለመደገፍ በመፈለጋቸው የሄንደርሰንን ዝውውር በግንባር ቀደምነት እየመሩ እንደሚገኙ ቢቢሲ ይዞት በወጣው መረጃ ላይ ለመመልከት ችያለሁ። ቼልሲ ተጫዋቹን ለማስፈረም ከሌሎች የፕሪሚየር ሊግ ክለቦች ቀድሞ በግል ጥቅማጥቅሞች ዙሪያ አዎንታዊ ንግግር እንዳደረገም የዜና አውታሮቹ ይዘውት የወጡት መረጃ ይጠቁማል። ሌሎች የዜና አውታሮች ያወጡትን መረጃ ባጭሩ ለመመልከት ያክል በጆርዳን ሄንደርሰን ታዋቂ የስፖርት ሚዲያ የሆነው ዘ አትሌቲክ ቼልሲ ተጫዋቹን ለማስፈረም ድርድር መጀመሩን እንዲሁ አረጋግጧል። ከዛ ውጪ በስካይ ስፖርትም ይዞት በወጣው መረጃ ቼልሲ ከሄንደርሰን በተጨማሪ ሌላኛውን አንጋፋ አጥቂ ዳኒ ዌልቤክን ማስፈረም እንደሚፈልግም ጨምሮ ንግግር እያደረገ መሆኑን አስታውቋል። ስካይ ስፖርት ይዞት በወጣው መረጃ ላይ ያው ቼልሲዎች በከፍተኛ ንግግር ላይ ናቸው ማለት ነው። ምናልባት አንድ የዝውውር ዜና ይቀረናል። የጆሹዋ ዘርኬዚ የዝውውር ዜና እንደ መጨረሻነት እናደርገዋለን ለዛሬው የዜና ዘገባችን ማለት ነው። ማንቸስተር ዩናይትድ ጆሹዋ ዘርኬዚን ለመሸጥ ወደ ጣሊያን ለመመለስ ከጫፍ መድረሱ
ኤስፒኤን ይዞት በወጣው መረጃ ላይ ለመመልከት ችያለው። ጆሹዋ ዘርኪዚ ወደ ጁቬንቱስ ለመዘዋወር ከጫፍ እንደደረሰ እንዲሁ ተጠቅሷል። የማንቸስተር ዩናይትዱ የ25 ዓመቱ ሆላንዳዊ አጥቂ ጆሹዋ ዘርኪዚ ከሁለት የፕሪሚየር ሊግ አመት ቆይታዎች በኋላ ወደ ጣሊያን ሴሪኤ ወይም ወደ ዩቬንቱስ ለመመለስ ንግግር ላይ እንዳሉ ተገልጿል። የውስጥ ንግግር ላይ ቢሆንም ማንቸስተር ዩናይትድ በክለቡ አዲስ የሆነውን አጥቂ ቤንጃሚን ሴስኮን እንዲሁ ማስፈረሙን ተከትሎ ባለፈው አመት ላይ እንደዚሁም ለቤንጃሚን ሴስኮ ከፍተኛ እድል ለመስጠት እንዲሁም ደግሞ ዘርኪዚ የመጫወቻ እድል ባለማግኘቱ ምክንያት ዩናይትድን መልቀቅ እንደሚፈልግ እየተጠቀሰ ነበረ። ዩናይትድ ለተጫዋቹ ከ35 ሚሊዮን እስከ 40 ሚሊዮን የሚደርስ የዝውውር ሂሳብ የጠየቀ ቢሆንም የገንዘብ ጫና ያለበት ጁቬንቱስ ተጫዋቹን በውሰት ውል ወስዶ በውድድር ዘመኑ ማጠናቀቂያ ላይ በ30 ሚሊዮን ቋሚ የሚያደርግበትን አማራጭ ወይም ደግሞ ኦፕሽን ቱ ባይ ይዞ መቅረቡ ተገልጿል። ዩቬንቱስ መጀመሪያ ላይ ፈረንሳዊውን አጥቂ ራንዳል ኮሎሙዋኒን ለማስፈረም ፈልጎ የነበረ ቢሆንም ፒኤስጂ ጋር በዋጋ ባለመስማማታቸው ምክንያት የራንዳል ኮሎሙዋኒ ዝውውር መፍረሱ ይታወቃል። በቶትናም ቤት ስንመለከተው ነበር። ራንዳል ኮሎሙዋኒ ምናልባት ተጫዋቹ እንዲሁ ጆሹዋ ዘርኪዚን ለማስፈረም እንቅስቃሴ እያደረገ እንደሆነ በርካታ የዜና ምንጮች ለመጥቀስ ሞክረዋል። ለዛሬ የነበሩን የዝውውር ዜናዎች እኒህን ይመስሉ ነበረ። እስካሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ከዜናዎቹ ጋር አብሬያችሁ የቆየሁት እኔ ካሊድ እንድሪስ ነበርኩኝ። በጸሎት ሀብታሙ ኦፊሻል የዩቲዩብ ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን አዘንጉ። የዜና ሰዓታችን ከተመቻችሁ ላይክ ማድረጋችሁን እንዲሁ እርግጠኛ ሆኖ በቀጣይ የዜና ሰዓት እንዲሁም የቀጥታ ጨዋታ ሽፋኖች፣ የዶክመንተሪ ቪዲዮዎች እስከምንገናኝ ድረስ እስካሁን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ። Thank you.